እግዚአብሔር የተመሰገነ ይሁን። ይቅርታ በጣም ስለመጣችሁ በጣም እናመሰግናለን። ይቅርታ ስላረፈድን። እግዚአብሔር የተመሰገነ ይሁን። ብዙ ድካም አይተንበታል። ከኔ በላይ ክሮቹ በጣም ደክመዋል። እኔስ ፈልጌ ነው ስራውን የጀመርኩት። እነሱ ግን ያልጠበቁት ብዙ ነገር አጋጥሟቸዋል። በጣም እነሱን እንድታመሰግኑልኝ እፈልጋለሁ። ይህን ስራ የጀመርነው እንድሰራው የወሰንኩት ግሸን ማርያም ባየሁት ታሪክ ነው። ግሸን የኔ ሁሉ ነገር ነች፣ በረከቴ ነች። ስክሪፕቱም ተጽፎ ሲያልቅ ወስጄ እዛ ተጸልዮበትን የተጀመረው ፊልሙም ካለቀ በኋላ በባለፈው ስንሄድ ጸሎት አድርገንበትን የመጣ ነው። እነዚህን ሰዎች ቴንኪው ለማለት ያዘጋጀሁት ስጦታ ነው። ስጦታውን ወደዚህ ብታመጡልኝ። እስከዛ ግን ያው እነሱም የሚሉትን ነገር እንስማ። እዚህ ፊልም ላይ የተሰማቸውን የሚያስተላልፉትን መልእክት። እሺ፣ ስለመጣችሁ እጅግ አድርገን እናመሰግናለን። እግዚአብሔር መልካም ነው። በሰው ሳይሆን በእግዚአብሔር ፍቃድ ነው ቀንጃ ያለቀው። ሁላችሁንም እናመሰግናለን። ቲም ቀንጃን እጅግ አድርጌ በጣም አመሰግናለሁ። ቸሬ ከቃል በላይ የሆነ ሰው ነው። ለስራው ታማኝ፣ እጅግ በጣም ጠንቃቃ ሰው፣ በስራው የማይደራደር ነው። ቸሬን እጅግ አድርጌ አመሰግናለሁ ከነ ቤተሰብ። እንዲሁም ቤተሰቦቼ ባለቤቴን ብርሃን ማሙሻ፣ ዮና፣ ሀሴት እና በእምነት ሁላችሁም ከጎኔ የነበራችሁ እጅግ አድርጌ አመሰግናለሁ። እዚህ በመጣው ሰዓት ደግሞ ከጎኔ ብዙ ነገር ሲረዳኝ የነበረ ያፌት እንዲሁም አብዲ እጅግ አድርጌ አመሰግናችኋለሁ። ልብ ይመርቅ። አመሰግናለሁ። በግሌ እኔ ሰው ሆኜ እናንተ ፊት እንድቆም ስለፈቀደልኝ እግዚአብሔር እጅግ አድርጌ ማመስገን እፈልጋለሁ። ከዛ በተረፈ ቸሬን በጣም አድርጌ ነው ማመስገን የምፈልገው። ኤክስፒሪየንስ የለውም ብሎ ሳይንቀኝ ይህን ትልቅ ስራ እንዳዘጋጅ ስለሰጠኝ በጣም በጣም ነው ማመሰግነው። መንገዴን የጠረገልኝና ፈጣሪ መንገዱን እንዲጠርግለት። ከዛ በተረፈ ቤተሰቦችን በጣም አመሰግናለሁ። ባለቤቴን በጣም ማመስገን እፈልጋለሁ። ልጄን፣ ጓደኞቼን በጣም ማመስገን እፈልጋለሁ። አመሰግናለሁ። እግዚአብሔር ይመስገን። የግሸኗ እናቴ ትመስገን። ሞክረናል፣ ሰርተናል ብለን ጋብዘናችኋል። ስለመጣችሁ እናመሰግናለን። ቴንክ ዩ። በጣም እጅግ አድርገን እናመሰግናለን። ሰው መሆን ይስማው ሶሚክ ብዙዎቻችን እንግዲህ በስራው እናውቀዋለን። አንድ ኢንተርቪው ላይ ምን ሲል ሰማው መሰላችሁ? እኔ የተገኘሁበት የተወለድኩበት አካባቢ ታሪክን ለመንገር በጣም የተመቸ ነው። ጎንደር ከተማ ያፈራችሁ ነው። ለወጣቶች ምን ሲል ሰማው መሰላችሁ? ሁሌም ይገባል፣ ሁሌም ፊልም ማየት ማየት ማየት፣ ከማየት ብዙ ነገር መማር ይቻላል። ከዛ በተረፈ ደግሞ ስራም በጣም ብዙ ነገር እጠብቃለሁ። ሱሬ በጣም አንበሳ
ሁላችሁም ቸሬ ሁሌ የሚያስደንቀኝ ነገሩ ሲኒማችን በጣም እንደዚህ ባለበት ሰዓትም እሱ ፊልም ይሰራልና በዚህ ሊመሰገን ይገባል። እግዚአብሔር ይስጥልን። በጣም እጅግ አድርገን እናመሰግናለን። ሶሚክን እዚሁ አድርገን እንግዲህ ለዚህ ፊልም መሳካት እዚህ በአንደበት ቸሬ ሲያመሰግናቸው የነበሩ አሁን ደግሞ ልዩ ምስጋና የሚገባቸው ናቸው በሚል ሲኒማቶግራፊውን ሱራፌል መዝገቡን መጀመሪያ ወደዚህ ወደ መድረክ መጥቶ ምስጋናው እንዲቀበል እናደርጋለን። ከእናንተ እንግዲህ ሞቅ ያለ ጭብጨባና ድጋፍ ያስፈልጋል። ለዚህ ፊልም መሳካት ከፍተኛ አስተዋጽኦ ስላደረግ እናመሰግናለን። እንደዚሁም ደግሞ አየልኝ ጸጋ ደራሲ ዳይሬክተር ይህ ፊልም በዚህ ልክ ቆንጆ ሆኖ እንዲወጣ ትልቅ አስተዋጽኦ አድርጓል። በሙያው ብዙ ይጠበቅበታል። እንኳን ደስ አለ። መልካም ኤክስኪዩቲቭ ፕሮዲውሰሯ ሰመሃር ዮናስ፣ እሷም ደግሞ እንግዲህ ከከፍተኛ ጥረትና ልፋት በኋላ ይህ ፊልም እውን ሆኖ ተመልክታለች። የእሷም ጥረት ታክሎበት ሁሉንም እጅግ አድርገን እናመሰግናለን። እነሱን እንዳናቆም እንሸኛቸው። ከዛ ግን ሶሚክና ቸርነትን እንፈልጋቸዋለን። በጭብጨባ ግን ነው የምትሸኙልኝ በእርግጠኝነት። የከተማችን ወንዶች መድመቂያ ቴክ ዋን ፋሽን ሌላው ስፖንሰር ደጋፊ አጋዣችን ነው። ቴክ ዋን ፋሽንን እጅግ አድርገን እናመሰግናለን። ተወካይ ካለ አሁንም እዚህ መድረክ መጥተው ይኸው ቸሬ ያለ በነገራችን ላይ እንደው ሚስጥር ላለማውጣት ነው እንጂ ያው ነው ባለቤቱም እሱ ነው፣ ክብሩንም ወሳጅ እሱ ነው። ወደ ቢዝነሱም ገብቷል ነው በእግረ መንገድ። ለማንኛውም ለዚህም እንኳን ደስ ያለ ያስፈልጋል አይደል እንዴ? አዎ መልካም እናመሰግናለን። ማለፊያ ኮንሰርትን በቅርብ ጊዜ አዘጋጅቶ የተሳካለት የተለያዩ የተሳኩ ኢቨንቶችን በማዘጋጀት የሚታወቅ እንግዲህ የኢቨንት ኦርጋናይዝ የማድረግን ጉዳይ በአውሮፓ በአሜሪካ ሁሉ ሰርቶ የተመሰገነ ቢቲ ክሬቲቭ ደግሞ ይህ ፕሮግራም ቆንጆ ሆኖ እንዲዘጋጅ ስላደረጉልን በኢቨንት ጉዳይ እናመሰግናለን። የበላይ ጠባቂው ኤምሲ ቴዲ ዱብ ዱብ እያለ እየመጣ ነው። በደንብ አድርጋችሁ አመስግኑልን። ቢት ጋር መልካም እጅግ አድርገን እናመሰግናለን። እያጨበጨበን እንግዲህ ወደ መድረክ እንጋብዛለን። ሁሉም የፊልም እንዲሳካ ላረጉት አስተዋጽኦ ምስጋናችን ከልብ 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 ነው። በጣም እጅግ አድርገን እናመሰግናለን። መልካም በርካቶች ደግሞ በግለሰብ ድንቅ ቆነጃጅቶች በክብር ትሸኙልኛላችሁ። ከዛ በኋላ ለዚህ ፊልም መሳካት ሌላ አስተዋጽኦ ያደረጉትን ደግሞ የተወሰኑ ግለሰቦች አሉ። እነሱን እንደዚህ ተቋሞችም ጭምር ስላሉ እነሱን በእናንተ ፊት አመሰግናለሁ ማለት ነው። ዝግጁ ናቸው አይደለ? መልካም ብሩክ ሲሳይ፣ ነብዩ እድሪስ ብዙዎቻችን እናውቀዋለን በፊልም ስራው። ጸጉርም ካስፈለገ ቆንጆ አድርገው ይቆርጣሉ። አዲስ ለገሰ ደግሞ ማስታወሻ የተሰኘ አዲስ አልበም ሰጥቶናል። በጣም በጣም የሚገርም ድምፃዊ ነው። ሙዚቃውን ስሙለት፣ እሱም እንደዚሁ ምስጋና የሚገባው ነው። ቶማስ ሽፈራው፣ አብዱል ሰላም ሐሰን፣ ፍጹም ክብረት፣ ዮናስ ህንደያ እንደዚሁም ኤልያስ ፋንታውን ኤሊያና ኢንተርቴንመንት ብዙዎቻችን በስራው እናውቀዋለን። ጁነዲ ማዚድ ስተት ካለ ይቅርታ። ጎንደር ጠቅላይ ቤተ ክህነት እንደዚሁም አዘዞ የወጣቶች ማዕከል፣ አትጠገብ እልፍኝ፣ ሮዚዮ ሆቴልና ስፓ፣ ፈንታ ልፍጠጥ ይቅር በሉኝ እንግዲህ ስተት ካለ፣ ሰሜን ምዕራብ እዝ እንደዚሁ አዘዞ ጸዳ ክፍለ ከተማ፣ ለዛ ማርያም ቀበሌ፣ የእግዚአብሔር ልጆች፣ ትዕግስት ዘርጋው፣ ሄኖክ ፍቃዱ፣ ሳራ ተዘጋ፣ ቅድስት ካሳሁን እንደዚሁ ሳምሶን እንግዳ ወርቅ፣ ይሄ ነው ቴድሮስ፣ አበባ ተረፈ፣ እሙሹ እንደዚሁ ሚኪያስ ዮናስ፣ ባዩ አባይ፣ ጌት አስረስ፣ ወረቀት ነጋ፣ ስጦታው አለን፣ ጌታነህ ነጋ፣ መላኩ አለምነህ፣ ማን ያዘዋል ጌታቸው፣ መኩሪያ ያሌው፣ ዳንኤል እንማው፣ አምለሰት ሙጬ። እዚህ ጋር እናጨብጭብ። በጣም እጅግ አድርገን እናመሰግናለን። ዮሴፍ ካሳ ቀደም ሲል ክብሩንም ወስዷል፣ በድጋሚ መመስገን አለበት። ዳግማዊ አባተ፣ ፍናን ህድሩ፣ ሜሮን ከፈለኝና ፍቃዱ ኃይሉ፣ እነዚህ ሁሉ ለዚህ ፊልም መሳካት ከፍተኛ አስተዋጽኦ ያደረጉ ናቸውና እስካሁን 6 ጭብጨባን የሰማሁት። ጠቅለል አድርገን አንዴ በጣም እጅግ አድርገን እናመሰግናለን። እንደምታዩት ስክሪኑም ያምራል፣ የኛም አይን ደግሞ ቀንጃ ፊልምን ለማየት ጓጉቷል።
እኔ ከዚህ ወርዳለሁ። ፊልሙን እናያለን። ከፊልም እይታው በኋላ አጠቃላይ የዚህን ፊልም ክሮች እናመሰግናለን። መልካም እይታ ይሆንላችሁ። እናመሰግናለን። አንዴ እጅግ አድርገን እናመሰግናለን። እዚህ ፊልም ላይ እንዳያችሁት እንግዲህ